እንኳን ወደ ሚሉ ማርኬቲንግ በሰላም መጡ። ይህ የዲጂታል ማርኬቲንግ ክላስ ለ90 ቀን የሚቆይ የ3 ወር ቻሌንጅ ነው። በሳምንት 3 ጊዜ 3 የተለያዩ ቶፒኮችን የምናይ ይሆናል። እያንዳንዱን ቶፒክ ለ3 ደቂቃ ክላሪፋይ የማደርግላችሁ ሲሆን በእያንዳንዱ ሞጁል መጨረሻ ላይ ስለዛ ሞጁል ዲቴል የሚያብራራ እንዲሁም ደግሞ ውስጡ ኤግዛምፕሎችና የምትሰሯቸው ጥያቄዎችን ያሉት ኮርስ ማቴሪያል ሼር አደርጋችኋለሁ። በሳምንት 3 ቀን ኮሚትድ ሆናችሁ ዲጂታል ማርኬቲንግን መማር የምትችሉ ሰዎች እመኑኝ ከ3 ወር በኋላ ፐርፌክት ዲጂታል ማርኬተር ትሆናላችሁ። ይሄ ኮርስ እንደ ሌሎቹ ቪዲዮ አይቶ የምናልፈው ሳይሆን ፕራክቲስ የምናደርገው፣ ጥያቄዎች የምንጠያየቅበት እንዲሁም ደግሞ ዲጂታል ማርኬቲንግን ዲፕ የምናይበት ሲሆን በዚህ 90 ቀን ውስጥ የምናያቸው ነገሮች ማርኬቲንግ ምንድነው? ዲጂታል ማርኬቲንግስ ምንድነው? ማርኬቲንግ ሚክሶች፣ ብራንዲንግ፣ ማርኬቲንግ ቨርሰስ ዲጂታል ማርኬቲንግ፣ ሎጎ ቤዚክስ፣ ኮንቴንት ማርኬቲንግ፣ ቤዚክስ ኦፍ ቪዲዮ ኤዲቲንግ ኤንድ ፎቶግራፊ፣ ሶሻል ሚዲያ ማኔጅመንት ኤንድ ሃው ቱ ክሬት አ ፖስት፣ ሶሻል ሚዲያ ስትራቴጂ፣ ጉግል ኤሰንሻልስ ላይክ እንደ ጉግል ወርክስፔስ፣ ጉግል ማፕ፣ ጉግል ሰርች የመሳሰሉትን፣ አናሊቲክስ፣ ሪፖርቲንግ ኤንድ ፕላኒንግ ልክ እንደ ጉግል አድስ፣ ሪድ ኢንሳይትስ እንዲሁም ደግሞ ራይቲንግ አ ክላይንት ሪፖርት፣ ሾርት ፎርም ኦፍ ኮንቴንት ራይቲንግን ጠቅለል አድርገን በዚህ 90 ቀን ውስጥ እናያለን። ሶ ኮሚትድ ሆናችሁ ለመማርና የተለያዩ ፕራክቲሶችን ፕራክቲስ በማድረግ በ90 ቀን ውስጥ ዲጂታል ማርኬተር መሆን የምትፈልጉ ሰዎች ሰብስክራይብ እያደረጋችሁ ከእሮብ የሚጀምረውን ኮርስ ይከታተሉ።